فشهدك ما أعطره تغنى فشدوك ما أبهره وغرد فشهدك ما أعطره ورتل لترقى جنان النعيم وتلقى المثوبة والمغفرة. بسم الله الرحمن الرحيم. الحمد لله رب العالمين قيوم السماوات والأرضين ومالك يوم الدين إياه نعبد وإياه نستعين وأشهد أن لا إله إلا الله ولي الصالحين وأشهد أن سيدنا محمدا عبده ورسوله الصادق الأمين. اللهم صل وسلم وبارك على عبدك المصطفى ونبيك المرتضى محمد وعلى آله وأصحابه ومن سار على دربه واقتفى أثره إلى يوم الدين. أما بعد السلام عليكم ورحمة الله وبركاته. كبران تملكاتوቻችን በአላህ ፍቃድና እገዛ የአልፈታዋ ፕሮግራማችንን ኢንሻአላህ አሁን እንጀምራለን። የተለያዩ ጥያቄዎቻችሁን በተለመደው የስልክ መስመራችን ስክሪኑ ላይ ከጥቂት ጊዜ በኋላ በሚታየው የስልክ መስመራችን በመደወል እኛ ዘንድ ጥያቄያችሁን ማድረስ ትችላላችሁ። እኛም በአላህ ፍቃድ የአላህ Subhanahu Wa Ta'ala ንግግር የሆነውን ቁርአንንና የነብዩን ሰለላሁ ዐለይሂ ወሰለም መመሪያ እንዲሁም የቁርአን ማብራሪያ የሆነውን ሱናን ተንተርሰን ብሎም አራቱ የፊቅህ ሊቃውንቶችና ሌሎችም አይመተ ሱና የተናገሩትን መሰረት አድርገን ለመመለስ እንሞክራለን። አላህ አሳክቶልን የምናውቀው ከሆነ በዚህ መልኩ እንመልሳለን። ያላወቅነውን ደግሞ ጊዜ ወስደንበት ሌላ ጊዜ እንመልሳለን። ጥያቄዎቻችሁን በኢዝኒላህ ዐዘ ወጀል ከአሁን ጀምሮ ኢንሻአላህ Subhanahu Wa Ta'ala እንቀበላለን ማለት ነው። ወደ ጥያቄ ከመግባቴ በፊት ግን አንድ ማሳስባችሁ ነገር ቢኖር ምንድነው ጥያቄዎቻችሁ ለእናንተ ለጥያቄዎችም ሆነ ለመላው ታዳሚ ሙእሚን ወገናችን የሚጠቅሙ የሆኑ ጥያቄዎች መሆናቸውን መጀመሪያ በደንብ አስቡ። ገንዘባችሁንም ጊዜያችሁንም እንዳታባክኑና የተመልካችና የታዳሚውንም ጊዜ እንዳታባክኑ ጥያቄዎቻችሁን በደንብ መጀመሪያ አጢኗቸው። መስመር ላይ ከገቡ በኋላ ጥያቄ ፍለጋ የሚገቡ አንዳንድ ወገኖች መኖራቸውን እናውቃለን። ይሄ ጥሩ አይደለም። መጀመሪያ ጥያቄያችሁ እንደውም ጽፋችሁ ብታዘጋጁትም ጥሩ ነው። አጉል መስመር ላይ ከገቡ በኋላ ላለመርበትበት ማለት ነው። ጥያቄዎቻችሁ መጀመሪያ እንትን በሉ፣ ጠቃሚነታቸውን አረጋግጡ። ለእናንተም ሆነ ቢጠየቅ ሌላው ሰው ቢሰማውም ይማርበታል ብላችሁ የምታስቡት መሆንም አለበት። ከዛ ውጭ ያለ ደግሞ የእንቆቅልሽ ጥያቄ አስፈላጊ አይደለም፣ ለማንም አይጠቅምም። እንደገና ፋይዳ የሌላቸው ነገሮችን በተጠነቀቁ መልካም ነው። ይሄ ምክሬ ነው። ከዚህ ውጪ የሚሄድ ካለ ደግሞ እንደ ሁኔታው በአላህ ፍቃድ እንግዲህ እናስተናግዳለን። نستعين الله تبارك وتعالى. الو السلام عليكم. الو مرحبا. السلام عليكم. وعليكم السلام ورحمة الله. እኔ ጥያቄ ለመጠየቅ ነው። እሺ ጠይቅ። በረሱል መጀን ብሎ አላህ አቤት በረሱል መጀን ጥቂት ያላህ በረሱል መጀን አድርጌ አላህ መለመን ወንጀል ነው። በረሱል መጀን በአጣፋው መጀን ብሎ መደመር። እሺ ለርሷል ጥያቄው። ሌላ ጥያቄ አለዎት? ጀዛኩም ላ ኸይር አላህ ይባርክ። አላህ ይርዳችሁ ነው የሚሉ አንዳንድ ቢታየቁ ጥያቄዎች አሉ። አብሶ ከሪያድ እነሱ ጥንቃቄ ያድርጉ ጥሩ ነው። እንዴት ወሬ ምናምን ይባሉ የማይጠቅም ነገር ነው። ያ እሱን ነው እያልክ የነበረው። እኔም እናመሰግናለን። ጀዛከላሁ ኸይራን። አላህ ይፈልግ። አላህ ይحييك። እሺ እንግዲህ እስካሁን የደረሰን ጥያቄ ቀድሞ የደረሰን ሌላም አለ። ከዳተኛ ሰው አላህ ዘንድ ያለው ቅጣት ቢነግሩን ብሎ ጠይቋል ወንድማችን። ከዳተኛነት የሙስሊም ባህሪ አይደለም፣ መካድ የሙናፊቆች ባህሪ እንደሆነ ነው በቁርአንና በሱና የተነገረው። ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት የሙናፊቅ ምልክት ብለው ሶስት ነገሮችን
ጠቅሰዋል آية المنافق ثلاث إذا حدث كذب وإذا وعد أخلف وإذا أتمن خان هلو اوكي يلم وإذا أتمن خان ستة من دقمو يكدال يمنافق ملكت ሶስት ነው ሲናገር ይዋሻል ቃል ሲገባ ቃል ያፈርሳል ሲታመን ይከዳል ብለው ገልጸውታል ነብዩ ሰለላሁ ዐለይሂ ወሰለም ሙናፊቅን ስለዚህ ከዳተኛ መሆን ማለት ሙናፊቅ መሆን ማለት እንደሆነ ተረድተን መጠንቀቅ መቻል አለብን የሙእሚን መለያው ታማኝነት ነው والذين هم لأماناتهم وعهدهم راعون ይላል አደራዎቻቸውንና ቃል ኪዳኖቻቸውን የሚጠብቁ ናቸው ሙእሚኖች ይያለ ይናገራል ማለት ነው ስለዚህ አደራችንን መጠበቅና ቃል አክባሪ መሆን ተገቢ ነው በረሱል መጀን ማለት እንዴት ነው ብሎ ወንድማችን የጠየቀው ጥያቄ አለ በመሰረቱ በአማርኛ ቋንቋ ደረጃ መጀን ማለት ምን እንደሆነ እኔ እስካሁን ድረስ አላውቀውም ሲባል ግን እንሰማዋለን ስለዚህ ማብራሪያ ሰጣለሁ ይሄን ጥያቄ ልቀበል አሎ ሰላም አለይኩም ተቋርጧል ይሄ ጉዳይ ሰዎች የሚጠቀሙት በረሱል ይሁንብህ ብለው አላህን በረሱል ክብርና በረሱል ማዕረግ ማባበል እና መለመን አርገው ነው የሚጠቀሙት ተወሱል ማለት ነው በሌላ ቋንቋ የተወሱል ጉዳይ በጣም አጨቃጫቂና አወዛጋቢ መስአላ መሆኑ ግልጽ ነው ዑለማዎች እዚህ ላይ የተለያየ ሐሳብ ይዘው እናገኛለን ለምሳሌ በነብዩ ሰለላሁ ዐለይሂ ወሰለም ሆነ በሌላ አካል ማድረግ አይቻልም የሚሉ አሉ አሎ ሰላም አለይኩም الو السلام عليكم وعليكم السلام ورحمة الله اني ጥያቄ አለኝ እሺ መጀመሪያ ህልም ማንም ሰው ማልፈታት ይቻላል አሁን ብዙ ጊዜ በቴሌቪዥን በቃናት ምናምን እንሰማለን ህልም የሚፈቱ ሰዎች ምናምን አሉ ይሄ በሐዲስ አለ ይቻላል ማንም መፍታት ይችላል መልካም እሺ ሁለተኛ ደግሞ አሻን አቤት ሁለተኛው ግልጽ አይደለም ሁለተኛው ድገሚ አሻንጉሊት ደብዱ ምናምን እንደዚህ አሻንጉሊት አይዋ ለልጆች መጫወቻ አይዋ አሉ አቤት አሻንጉሊት ለልጆች መጫወቻ እንደዚህ ቤት ውስጥ ማድረግ ይቻላል ወይ ነው ደርሷል ኢንሻአላህ ጥያቄሽ ደርሷል ሄሎ ሰላም አለይኩም እሺ የተወሱል ጉዳይ ተጠይቋል ብዙ አወዛጋቢና አጨቃጫቂ ተደርጎ ይታያል ብዙዎቹ አይመተ ሰለፍና የሱና ሊቃውንቶች አይቻልም በሚለው ሂደዋል ምክንያቱ ቢባል ከነብዩ ሰለላሁ ዐለይሂ ወሰለም አልተገኘም ከሰሃቦችም አልተገኘም ከዚያም ወዲህ ካሉ የሱና ኢማሞች ከአራቱ መዝሐብ ሊቃውንቶች አልተገኘም ነው የሚሉት በተለይ አቡ ሐኒፋ በግልጽ ያስቀምጡታል የሐነፊ ፍቅህ ላይ ቁጭ ብሎ እናገኘዋለን ولا يجوز ان يقول بحق انبيائك ይላል በነብዮች ይሁንብህ ማለት አይቻልም አይፈቀድም ብለው ያስቀምጣሉ አንዳንዶቹ ይቻላል ብለው እንደ ማስረጃ ለማቅረብ የሞከሯቸው ሐዲሶች ደከም ያሉ ሆነው እናገኛቸዋለን على كل حال ብዙ ሊያወዛግብ የማይገባ ነው ማለት ነው አሎ عليكم السلام ورحمة الله الحمد لله رب العالمين ጥያቄ ነበር የሆነ ጓደኛዬ ከንሱ ጋር ተጣልቶ መጀመሪያ አንድ ግጭት ይፈታል ከዛ በተለይ ላይ ታርቀው ለጨርሱ የወለያሉ ሁለተኛ ይጣሉና ሁለቱን ፈታው ይችላል አሁን መጨረሻ ላይ እንደነው አሁን አንዲ ካራይቷል ወላ ሁለቱን ይወርዳል ሁለቱንም አላ አይደለ ሁለቱን ፈትቻለሁ ይላል እሺ የመጀመሪያው አንድ ግጭት መጣው ይላል ግልጽ ነው ግልጽ ነው ግልጽ ነው عليكم السلام ورحمة الله الو السلام عليكم ተቋርጧል እንግዲህ
ያሉ ጥያቄዎችን ለመመለስ ሞክራለሁ የተወሱል ጉዳይ ብዙ የሚያወዛግብ መስአላ ነው ሐዲሶቹ ደካማ ናቸው መተው የተሻለ እንደሆነ ነውኛ የምንለው ተወሱልና እስቲጋሳ ግን ይለያያሉ እስቲጋሳ ማለት ከዚሁ ከሞተው ሰው ወይም ካለ ያለው ሰው ይሁን ከአቅሙ በላይ የሆነ ነገር መጠየቅ ለምሳሌ ልጅ ስጡኝ ሀብት ስጡኝ ይያሉ በመቃብር ዙሪያ እየሄዱ የሚማጸኑ ሰዎች አሉ የሞተውን ሰው ሰጪና ነሺ አድርገው ማለት ነው ያለም ቢሆን ከአቅሙ በላይ የሆነ ነገር መለመን ይሄ እስቲጋሳ ሽርክ ነው ማለት ነው ይሄ ሽርክ መሆኑ ላይ لا ينبغي أن يرتاب فيه ጥርጣሬ ሊኖርም አይገባም መስጠት መንሳት መግደል ማንሳት የአላህ Subhanahu Wa Ta'ala ልዩ ስልጣን ስለሆነ አሎ ሰላም አለይኩም ሎ ድምጹ እንግዲህ የዛሬ ስልኮች በጣም ችግር አለባቸው እኛን ቀጥላለን በደረሰን ማለት ነው ሌላው ሁለተኛው ጥያቄ ህልም ማስፈታት እንዴት ነው ብላለች ህልም ማስፈታት የሚያውቅ ሰው ከሆነ ችግር የለውም የሚያውቅ ሰው የሚሆነው ደግሞ በአብዛኛው ያው ቁርአንና ሱናን የሚያውቅ ሰው ሊያውቅ ይችላል አንዳንዴ እንዱ በልምድም በተለያዩ ምልክቶችም ለመፍታት የሚችሉ ሰዎች ይኖራሉ ደህና ነው ችግር የለውም ይከለክል የለም ማለት ነው አሎ ሰላም አለይኩም وعليكم السلام ورحمة الله وبركاته مرحبا ايش تايكي መጠይቀው ጥያቄ አጅነቢ የማይሆኑት 11 ናቸው ይባላል 11 ቪዲዮዎች ናቸው ወቁት ላላወቃቸው እንዲያስረዱ ነበር ሁለተኛ ጥያቄ ደግሞ ወርቅ ያኔ ከ80 ግራም በታች የሆነ ወርቅ ያኔ ታጌጡበት ወይንም ያኔ አንድ ሳይለብሰው አንድ አመት ድረስ ዝም ብሎ ከተቀመጠ ሰደቃዮች ያኔ ዘካዮች ይበታል ዘካ ሳያወጣበት ሳያጌጡበት ከተቀመጠ ነው ሳናጌጡበት ያኔ ደስታ ነው ከ80 ግራም በታች ቢሆንም ሳናጌጠው አመት ድረስ ያኔ ብንቀመጥ ዘካዮች ይበታል ይባላል ብርም ቢሆን ያኔ እንደዛው ይሄ እንዴት ነው ከናንተ የሚታየው ሁለተኛ ጥያቄ ደግሞ ሰዎች ሰኞ ሐሙስ ያኔ የተለያየ ቀናቶችን ያኔ እንደንትን ያመልኩታል ይሄ ነገር እንዴት ነው የሚታየው ቀናትን ማምለክ ማለት ማምለክ ያኔ ሰኞ ማክሰኞ በማካቸው ደረጃ ሰኞ ማክሰኞ ሮብ አሉ ብቻ ሲቀር በተለያየ ቀናቶች ዛሬ ከደቀን ዛሬ ከደቀን ያሉ የሚያከብራሉ ለነሱ ምን አይነት ነው የሚሰጣቸው መልካም ኢንሻአላህ እናመሰግናለን شكرا لك الو السلام عليكم مرحبا يقتلوا يسمال ايش طيق حسين ايش وبلا وانا خير ان شاء الله ملكام شكرا لك እናመሰግናለን እንግዲህ እነዚህ ጥያቄዎች አሎ ሰላም አለይኩም وعليكم السلام ورحمة الله مرحبا وعليكم السلام ورحمة الله እሺ ይቀጥሉ ይሰማል የኔ ጥያቄ ምን መሰላችሁ ከዚህ በፊት ወኔ ከባለቤቴ ጋር ስኖር ኒካ ያደረግነው በአካባቢው በምናውቃቸው ሰዎች ነበር ኒካ ያደረግነው እና ኒካ ካደረግን በኋላ 2 ልጆች ወለድን በዚህ ኒካ መቆየት እንችላለን ነውስ እንደገና ኒካውን ማድረግ ነው ያለብን እሺ ወላጆች አሏት የሷ የሉም ወላጆች እናቷም አባቷም የሉም ወንድም ሳለም ወንድም የለም ሩቅ ነው ወደ ገዝር ውስጥ ነው ያለው ወንድሟ ገዝር ውስጥ ነው ያለው ያው ማለት እሷን ግልጽ ነገር ለማገር ክርስቲያን ነበረች
እስልምና ተቀብላለች። ኦኬ መልካም شكرا لك الو السلام عليكم مرحبا الحمد لله رب العالمين امان ناجو الحمد لله رب العالمين يقتلوا ተቋርጧል እንግዲህ እነዚህ ናቸው የደረሱኝ ጥያቄዎችና መመለስ የጀመርኳቸውን በመመለስ እጀምራለሁ። ህልም ማስፈታት እንዴት ነው ብላለች። ህልም ማስፈታት ምንም ችግር የለውም። የምናስፈታው ሰው ሷሊህ ቢሆን ጥሩ ነው አንደኛ። ሁለተኛ ደግሞ የምንወደው የሚወደን ሰው ቢሆን ጥሩ ነው። ጥሩ ህልም ካየን ለምንወደው ሰው መንገርና ማስፈታት ነው። መጥፎ ህልም ካየን ለማንም ሳንነግር መጥፎነቱ ከተሰማን ማለት ነው የተኛንበትን ጎን ቀይረን ወደ ሌላ አቅጣጫ ዙረን እትፍ ብለን ዱዓ ማድረግ ይበቃል ኢንሻአላህ ثم لا يضره بعد ذلك ከዚህ በኋላ ይሄ ነገር ኢንሻአላህ አይጎዳውም ማለት ነው። በቀናትም ሆነ በሌላ መልኩ ህልም የሚፈቱ ሰዎች ካሉና ካስፈታናቸው ኢንሻአላህ ችግር የለውም። አሻንጉሊትን ለልጆች መጫወቻ መገልገል ይቻላል ወይ ብላለች። አዎ ይቻላል። አሻንጉሊቶችን ለልጆች ጫወታ መገልገል ይቻላል። ምስሎችና ቅርሳ ቅርሶችን መጠቀም ክልክል ነው። ቢሆንም እንደ አሻንጉሊት መጫወቻ ሆነው ክብር የሌላቸው ከሆኑ ችግር የለውም። እነዛን ነገሮች መጠቀም የተከለከለው ወደ አምልኮ እንዳይወሰዱና የተከበረ ቦታ ላይ ተቀምጠው ሰዎች ዒባዳ እንዳያደርጉላቸው ሲባል ነው። የልጆች መጫወቻ ከሆነ ደግሞ ክብር እንደሌለውና የትም ቦታ እንደሚወድቅ እንደሚወረወር ይታወቃል። ስለዚህ አይከለከልም። عائشة رضي الله عنها በአቡ ዳውድ በተዘገበው ሐዲስ መሰረት የአሻንጉሊት መጫወቻዎች ነበሯቸው። እንደውም በአንድ ሪዋያ ላይ ፈረስ ሰርተው ክንፍ ያለው ፈረስ አድርገው እንደነበርና ነብዩ ሰለላሁ ዐለይሂ ወሰለም ከመስጂድ ሲመጡ አይሻ ዘንድ ይሄንን አዩ። ما هذا يا عائشة ሲሏቸው قالت رضي الله عنها خيل ፈረስ ናቸው አሉ። ምንድነው ሲሏቸው قال خيل لها أجنحة ክንፍ ያለው ፈረስ ደግሞ ተገኘ እንዴ አሉ ረሱል ሰለላሁ ዐለይሂ ወሰለም። قالت أما تدري أن لسليمان بن داود خيلا لها أجنحة የዳውድ ልጅ ነብዩላህ ሱለይማን ባለ ክንፍ ፈረሶች እንዳሏቸው አያውቁም እንዴ አሏቸው አይሻ ረዲየላሁ ዐንሃ። ነብዩ ሰለላሁ ዐለይሂ ወሰለም በጣም እንደሚወዷቸው ስለሚያውቁ እንዲህ ፈታ ዘና ያለ ጫወታ ነበር የሚጫወቱትና ማለት ነው እንጂ ይሄን ነገር አይሻ ከሳቸው ካልሆነ በስተቀር ከሌላ ሊሰሙት የሚችሉትም ነገር አይደለም የገይብ ነገር ስለሆነ ማለት ነው። አላ ኩሊ ሐል አሻንጉሊትን እንደ መጫወቻ መገልገላቸው በዚህ ሰሂህ ሐዲስ ተገኝቷል ማለት ነው። ሌላው ወንድማችን የጠየቀው አንድ ፍቺ ፈታሁ ሻላትና በኋላ ታረቁ አብረው መኖር ጀመሩ። ከዛ ሌላ ቀን ደግሞ ሁለቱንም ፈትቼሻለሁ አላት። ሁለት ነው የተፈታው እንበል ወይስ ሶስት ነው ይላል። ሁለት ሳይሆን ሶስት ነው። ምክንያቱም አንዱ ፊት አልቋል የመመለስ እድል ነው እንጂ የተሰጠው አንዷ ኒካህ ወርዳለች ኦሬዲ መታረግን እንዲችሉ አላህ Subhanahu Wa Ta'ala ሁለት ጊዜ ከተፋጡ በኋላ የመታረቅ እድል ፈጥሯል። الطلاق مرتان فامساك بمعروف او تصريح باحسان ነው የሚለው። ሙራጃዓ ወይም ደግሞ እርቅ ያለበት ፍቺ የሚባለው ሁለት ጊዜ ነው። የመጀመሪያና የሁለተኛው ነው። ከዛ በኋላ በመልካም መያዝ ወይ ደግሞ በመልካም መሸኘት ብቻ ነው። ከሶስተኛው በኋላ ምንም የለም ብለዋል። فإن طلقها فلا تحل له من بعد حتى تنكح زوجا غيره ነው እና ይሄ ነው። አጅነብይ የሚሆኑ የማይሆኑ 11 አሉ ብላ እህታችን አንስታለች። ለምሳሌ አባት፣ ወንድም፣ አጎት፣ አያት፣ በእናት በኩል ያለ አያት፣ በአባት በኩል ያለ አያት፣ ልጅሽ፣ የልጅ ልጅሽ እንደዚህ ያለ ይቀጥላል። አጅነብይ የማይሆኑ እነዚህ ናቸው ማለት ነው። ለሴት ልጅ 85 ግራም የሆነ ወርቅ ሳያጌጡበት ከቆየ ዘካ ይወጅበታል አመት ካለፈው ብላለች። ሳያጌጡበት የሚል ገደብ የለም።
ባይሆን እዚህ ጉዳይ ላይ ሁለት አይነት አስተሳሰብ በዑለማዎች መካከል እናገኛለን ኢማም አህመድ እና ኢማሙ አቡ ሐኒፋ አመት ካለፈው የጌጥም ይሁን አይሁንም ዘካ ይወጅብበታል ብለው ይደመድማሉ ኢማሙ ሻፊዒ ሁለት ቀውል ነው ያላቸው في القول القديم ዘካ ይወጅብበታል ይላሉ وفي الجديد لا يجب እንግዲህ እንደዚህ አይነት ሁለት ሐሳብ አለ ይወጅባል ያሉ ሰዎች ግን በጌጥ ተለበሰ በጌጥ አልተለበሰ ሳይሉ በአጠቃላይ ይወጅባል ነው ያሉት እንደው ከማስረጃ አኳያም ጠንካራ የሚመስለው እሱ ነው لقوله تبارك وتعالى والذين يكنزون الذهب والفضة ولا ينفقونها في سبيل الله فبشرهم بعذاب أليم يوم يحمى عليها في نار جهنم فتكوى بها جباههم وجنوبهم وظهورهم هذا ما كنزتم لأنفسكم فذوقوا ما كنتم تكنزون እነዚያ ወርቅና ብርን የሚያደልቡ ሰዎች አሳማሚ ቅጣት እንደሚጠብቃቸው አብስራቸው ይላል ነብዩ ሰለላሁ ዐለይሂ ወሰለም አንዲት ሴት የወርቅ ጌጥ ለብሳ አምባር ለብሳ አይተዋት አቱአዲነ ዘካተሁ ዘካውን ታወጫለሽ ወይ ብለው ጠየቋት ላ ስትላቸው አቱሪዲነ አዩሰዊረኪላሁ ቢሂማ ሲዋረይን ሚን ናር ሁለት የሳት አምባር አላህ እንዲያለብስሽ ትፈልጊያለሽ ወይ ብለዋታል ነው የሚለውና ዘካ ይወጅባል የሚለው ጠንካራ ሆኖ እናገኘዋለን والله اعلم እስቲ ከጥቂት ረፍት በኋላ ደግሞ ቀሪ ጥያቄዎቻችሁን መልሳቸውን ይዘን እንቀርባለን ከኛው ጋር ቆዩ وتلقى المثوبة والمغفرة በመላው ዓለም በርካታ ቁጥር ያለው ተመልካች ለ24 ሰዓት ይከታተለዋል አፍሪካ ቲቪ በዚህ በአጭር ጊዜ ውስጥ በርካታ ተመልካቾችን ባፈራው የቴሌቪዥን ቻናል ምርትና አገልግሎቱን በማስተዋወቅ የገበያ አድማሱን እንዲያሰፉ ተጋብዘዋል እንደ ፍላጎቱ የቀጥታ ስርጭት ባላቸው ተመራጭ ፕሮግራሞቻችን ባልፈታዋና በወጣቶች መድረክ እንደዚሁም ሳምንታዊና ተወዳጅ በሆኑ መደበኛ ፕሮግራሞቻችን በበረካ የእሁድ መዝናኛ በውይይት መድረክና በጥያቄና መልስ ፕሮግራሞቻችን በቀጥታ ከደንበኛው ጋር እንዲገናኙ በርካታ አማራጮችን አዘጋጅተናል በዚህ አጋጣሚ የሀገራችንን ታላላቅ ዓሊሞችና እድሜ ጠገብ የሆኑ እስላማዊ ቅርሶችን ታሪክ በስፋት ያካተተ ዶክመንተሪ ፊልም በማጠናቀቅ ላይ መሆናችንን እየገለጽ ይህንን ታሪካዊ ዝግጅት ስፖንሰር በማድረግና ምርቶንና አገልግሎቶን በማስተዋወቅ ተጠቃሚ እንዲሆኑ እንጋብዛለን አፍሪካ ቲቪ እሱ ያሁንም አለቀቀኝ ሄሎ ሰላም አለይኩም አህመድ ወአለይኩም ሰላም አረ አህመድ ገንዘቡን አቆየህብኝ እኮ ዛሬ በጣም ፈልጌ ነበር ለመውሰድ አሁን የለውም ይቅርታ ከከተማ ወጣ ብያለሁ የት ነው ያለኸው ወደ ሐዋሳ ነኝ ከልጆቼ ጋር ዘና ለማለት ሐዋሳ ሐይቅ አካባቢ ነው ያለሁት መቼ ትመለሳለህ ምናልባት ከአራት ቀን ሙሳብ ወደ ሐይቁ አትሂድ ተመለስ እኮ ነው የምልህ ይቅርታ ልጄ ወደ ሐይቁ ዳር ገባ ሲል አይቼው እኮ ነው እደውላለሁ እሺ ሸወድኩት ይግቡ የት አላይኩ ውሸት ወደ ጥመት ይመራል ጥመት ደግሞ ወደ እሳት ይመራል ሰውየው ውሸትን የሚያዘወትር ከሆነ አላህ ዘንድ ውሸታም ተብሎ ይመዘገባል ረሱል ሰለላሁ ዐለይሂ ወሰለም وتلقى المثوبة والمغفرة الحمد لله والصلاة والسلام على سيدنا محمد وعلى آله وصحبه وموالاه ውድ ተመልካቾቻችን ተመልሰን መተናል እንግዲህ ጥያቄዎቻችሁን ኢንሻአላህ ምላሽ ለመስጠት እንሞክራለን ቀናትን ማምለክ እንዴት ይታያል ብላለች
ቀናት ይሁኑ ወራት ይሁኑ ቦታዎች ይሁኑ ቁሳቁስ ይሁኑ ሰው ይሁን ጅን ይሁን ሐሳብ ይሁን ምንም ነገር ይሁን ከአላህ ሌላ ያለን አካል ማምለክ ሽርክ ነው አላህ Subhanahu Wa Ta'ala አምልኮን ለሱ ብቻ ነው የሚፈልገው من عمل عملا أشرك فيه معي غيري تركته وشركه አንድ ነገር ሰርቶ በዚያ ነገር ላይ ከኔ ጋራ ሌላን የሚያሻርክ ካለ እሱን ከነሽርኩ ተዋለው እኔ ዘንድ ዋጋ ይኖረውም አልቀበለውም ብሎ ይናገራል በሐዲስ القدس እንደመጣው ማለት ነው ስለዚህ ቀናትን ማምለክ ከሌሎች ሽርክ አይነቶች የሚቆጠር ነገር ነው ቀኑ በራሱ ማድረግ የሚችለው ነገር አለ ብሎ የሚታሰብ ከሆነ ማለት ነው ቀናት ግን ለስራ ظرف ናቸው የሥራ ሰዓቶች ናቸውና እንድንጠቀምባቸው አላህ Subhanahu Wa Ta'ala አዞናል ግዚያቶቻችንን በخير ነገር መገልገልና ወደ አላህ ተቀርብ ማድረግ እንጂ ራሳቸውን ማምለክ በእርግጥም ኃጢያት ነው ከኃጢያቶች ሁሉ ኃጢያት የሆነው የኩፍር ደረጃ ላይ የደረሰ ነው የኃጢያት ቁንጮ ላይ ነው ያለው ማለት ነው ወንጀል የመጨረሻ ደረጃ የደረሰ ሽርክ ደረጃ የደረሰ ነው ቀናቶችን እንድንገለገልባቸው ያዘዘን አላህ ምንድነው የሚለው አወለም ኑዓምርኩም ማ የተዘከሩ فيه من ተዘከረ وجاءكم النذير የሚያስታውስ ልብ የሚል ሰው ልብ ለማለት የሚችልበት እድሜ ያልሰጠናችሁም ወይ በዚያ ላይ አስጠንቃቂ መጥቶ የለም ወይ ይላል ነብዩ ሰለላሁ ዐለይሂ ወሰለም የጊዜን አንገብጋቢነትና አስፈላጊነት አስመልክተው لن تزول قدم عبد يوم القيامة حتى يسأل عن أربع አንድ ባሪያ እግሮቹ ከቆሙበት አራት ነገር ሳይጠየቅ አይንቀሳቀስም የቂያማ ዕለት عن علمه عن عمره فيما أفناه እድሜውን በምን እንዳሳለፈው وعن شبابه فيما أبلاه በተለይ ደግሞ የወጣትነት እድሜውን በምን እንዳበሰበሰው ይጠየቃል وعن علمه ماذا عمل به በእውቀቱም ይጠየቃል ምን እንደሰራበት وعن ماله من أين اكتسبه وفيما أنفقه ስለ ገንዘቡም ይጠየቃል ከምን እንዳፈራውና እምን ላይ እንዳዋለው ይጠየቃል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም ስለዚህ ጊዜ ያስጠይቀናል ጊዜን ማምለክ ሽርክ ሲሆን ጊዜን ለቁም ነገር መጠቀም ደግሞ ግዴታ ነው ማለት ነው በሶላት በሚሰግዱ ጊዜ ኢና ምንድነው ያለው በላ ወአና على ذلك أليس الله بأحكم الحاكمين የሚለውን አያ ሲቀሩ መጨረሻ ላይ በላ ወአና على ذلك من الشاهدين የሚለው ሲባል እንሰማለን እንዴት ነው ብሎ ጠይቋል ይሄ ሱና ነው ثبت في سنن ابي داود وصححه الالباني በአቡ ዳውድ ሐዲስ ማነው ሱነን ውስጥ የተዘገበና አልባኒ ደግሞ صحيحነቱን ያረጋገጡት ሐዲስ ነውና ችግር የለውም ማለት ነው واما بنعمه ربك فحدث ሲባል الحمد لله رب العالمين ማለቱን በተመለከተ አሁን ትዝ የሚለኝ ነገር የለም እስቲ ኪታብ እናይበታለን ሌላው ወንድማችን የጠየቀው ኒካህ በመናውቃቸው ሰዎች አድርገናል ሙስሊም አልነበረችም ሰለመች ከሰለመች በኋላ እኛ ለመጋባት ስንፈልግ በአካባቢው የምናውቃቸውን ሰዎች አሰባስበን ነው ኒካህ ያደረግነውና ሁለት ልጆች ወልደናል እንዴት ነው ብሏል እስከዛሬ የቆያችሁት እንደ ወንጀል አይታሰብም ምክንያቱም ኒካህ ነው ብላችሁ ያሰባችሁትንና በወቅቱ ግንዛቤያችሁ የደረሰበትን አድርጋችኋልና አሁን ግን የምላችሁን ምንድነው ወደ ሸሪዓ ሄዱ ወላጆቻቸው ሙስሊም ካልሆኑ እነሱ ኒካህ ማሰር ኃላፊነት የለባቸውም ሐቃቸውም አይደለምና ወደ ሸሪዓ ቃዲ ሄዳችሁ ኒካሃችሁን በአዲስ መልኩ ብታስሩ መስክር ባለበት መህር ተደርጎ ቃዲ ወልይ ሆኖ ኒካህ ቢያደርግላችሁ የተሻለ ይሆናል እንግዲህ የደረሱኝ ጥያቄዎች እነዚህ ናቸው ሌሎች ጥያቄዎቻችሁ እስከሚመጡ ድረስ ቅድም ጀምሬ የነበረው አንድ መልእክት አለ እሱን መልሼ ላብራራው ጥያቄዎች ጣልቃ ስለገቡ ነው ጥያቄዎቻችን መሰረታዊ ጉዳይ ላይ ያተኮሩ መሆን አለባቸው ነው የምንለው የማይሆን ጥያቄ የሚጠይቅ ሰው መጀመሪያ ራሱን ይጎዳል በተጨማሪ ደግሞ ሁሉም ታዳሚዎች እንደሚቀየሙበት ነው ምናልባትም ዱዓ ሊደርስበት ይችላልና አላህን ቢፈራና ለራሱ ቢያዝን መልካም ነው ነው የምለው አሎ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ ኡስታዝ አህለን ወሰህለን ሰላም አመሻችሁ አልহামዱሊላህ ረብል ዓለሚን ጥያቄ ነበረኝ ኡስታዝ እሺ ጠይቅ አንድ አንፎታችን ነበረ ያው
የአባታችን ወንድም ልጁ ወደዚህ ሀገር መጥቶ መንገድ ላይ ያው አላህ እድሜውን እንትን አለው ገደለ ሞተ። በዚህ የተነሳ ያው እኛ ማነጋገር አልፈለገም፣ አኮረፈን። አጠቃላይ ስልክም ስንደውልለት ጭራሽ ማነጋገር አይፈልግም። ምንድን ነው የሆነው? እሱ ልጁ ሞቷል። ልጁ የአጎታችን ልጅ ማለት ነው። መንገድ ላይ ነው የሞተው የመንገድ ላይ። እሺ። እና እናንተ እዛ ያላችሁ እንዴት ሞተ የሚባል ነገር ነው። እኛ መቼም ሞትን መመለስ አንችልም። አጠገቡን ብንሆን ሰበቡን አድርሰን አልከንም ነበር። ሰንቲም ልጁን ልናገኘው አልቻልንም። በሰንቲም አይመለስም ቀኑ የደረሰ ሰው አልነው። ማናገርም ፈቃደኛ ሆነም እኛ እየተጨነቅን ያለ ነው። ምክንያቱም ምክትል አባታችን ነው፣ እየተጨነቅን ያለ ነው። እኛ ማናገር አልፈለገም። በዚህ ላይ ምን ይሻለናል? ምንስ ነው የምትመክሩልን? ሰውየው አጎታችንን አንድ ይሄ ነው። ምን እናንተ ያደረጋችሁት ነገር ነበር? ልጁ ከቤት እንዲወጣ ሰበብ ሆናችሁ ነበር? ኧረ ወላሂ እኛ ምንም አላደረግንም። መንገድ እንደደረሰ ተነገረን፣ ሰማን፣ ረዳን። እሺ መልካም ኢንሻአላህ። እና ምክር ይሻዋል ሰውየው። በጣም እኛ እየተጨነቅን ያለ ነው። እሺ ሰውየው ግን ሊረዳን አልቻለም። ምክር ይሻዋል። እስኪ በእናንተ በኩል መረዳት የሚችል ከሆነ ደርሷል ጥያቄው። እናመሰግናለን። ጀዛከላህ። ሄሎ ሰላም አለይኩም። ሄሎ አለይኩም ሰላም ወራህመቱላህ። ሰላም ናችሁ? አልሐምዱሊላህ። አብዱላህ ከሳዑዲ መርሐባ። ጠይቅ። አንድ ጥያቄ ነበረኝ። ከእናትና ከአባት ስር ነው ጀነት የሚገቡ የሚባል ነበር እና እኛውም በስደት የእናትና አባትን አሚሯቸው አሞላን። በስደት ያው የነሱ የሚማርበት ነገር የለንም። ያው የምንበዳቸው በገንዘብ ካልሆነ በስተቀር ያው እነሱን አላገለገልንም። እዛ ይሆን እንዴት ነው እነሱ አሚርባ ውስጥ አሁን ምሳሌኛል ከአላህ ያስብሉናል ወይ አውፍ ብለናል ብለው ፈቅደው ከላኩን ወይም ደግሞ አውፍ ካሰኘናቸው ማለት ነው። መውጣታችሁን ያውቁ ነበር? አዎ ያውቃሉ። የሚረዳቸው ነገር ግን በገንዘብ በሌላ ነገር አንረዳቸውም። አስፈቅዳችሁ ነው የወጣችሁት? ሲወጣ አላስፈቀዱም። እዚህ ከደረሱ በኋላ ያስፈቀድነው። እዚህ ከደረሱ በኋላ አውፍ በሉን በአላህ እንዳታስጠይቁ ብለን ማዘሩንም አባትን የበየነው እዚህ ከደረሱ በኋላ ነው። መልካም ኢንሻአላህ መልስ እንሰጣለን። ጀዛከላህ። ሁለተኛ ጥያቄ ደግሞ ባልተቤት ነበረችኝ። አገር ቤት እንግዲህ ሸባብነትም አለ። ያው ትዳር እንዳያስኩኝ በጣም በድላሉ ነበር። አሁን ልጁ ከደረሱ በኋላ ያው የእናንተንም ጣቢያ እየተመለከትን አሊሞችን ዕልም እየሰማን በጣም የሚያውቃለው ያው አውፍ በይኝ አልኳት። በፊት የበደልኩሽ እሺ አውፍ ብያለሁ። ያ አውፍ ታማር በዛ ተቀባይነት አለው ስለት ነው ከቅጣት ያድነኛል ወይስ አያድነኝም? ጀዛከላሁ ኸይረን። ኢንሻአላህ መልስ እንሰጣለን። ሹክራን ጀዚለን። ሄሎ ሰላም አለይኩም። ኸድር ሰላም አለይኩም። ሄሎ ተቋርጧል። እንግዲህ እንቀጥላለን መልሱን። ወንድማችን አጎታችን ነበረ፣ ልጁ መንገድ ላይ ሞተበት፣ እኛን አላናግረን አለ፣ ምክር ያሻዋል ብሏል። ምክር ሁላችንም ያሻናል። ወደ ኸይሩ ነገር አላህ ይመልሰን፣ ከክፉ ነገር ይጠብቀን። እንግዲህ ምናልባት ጥርጣሬ ያሳደረበት ነገር ካለ እናንተ ናችሁ የምታውቁት። ያንን ነገር ለማስወገድ ጥረት አድርጉ። በተቻለ መጠን እንግዲህ ሐዘን የደረሰበት ሰው ብዙ ይከፋዋል። እናንተ ቻዮች ሆናችሁ ይሄንን ሐዘን የደረሰበትን ወገናችሁን ለመጠገን ሞክሩ። ከዚህ አልፎ ተርፎ ምንም ሳትበድሉት በእናንተ ላይ ጥርጣሬ የሚያሳድር ከሆነ ተጠያቂው እሱ ነው የሚሆነው። ምክንያቱም ظن ተደጋፊ አይደለም በሸሪዓችን። ወላ ተጀሰሱ አትፈላፈሉ ይላል። ኢነ ባዕض الظن ኢስሙ ይላል በሌላ። ጥርጣሬ ቢያንስ ከፊሉ ወንጀል ነው መሰረት የሌለው ከሆነ። ነብዩ ሰለላሁ ዐለይሂ ወሰለም ኢያኩም ወظن فإن الظن أكذب الحديث፣ አጉል ጥርጣሬን አደራ ተጠንቀቁ፣ እሱ
ውሸቶች ሁሉ ውሸት ነው ውሸት የሆነ ንግግር ነው ሐሳብ ነው ብለው ገልጸውታል ስለዚህ ከእንዲህ አይነት ነገር እሱም እንዲርቅ እና የሞተውን ልጁን ባጣው ላይ ሌሎችን ልጆቹንም ማጣት የለበትም የወንድም ልጆችም ሆኖ የት ልጆች ያው ልጆቹ ናቸው ትልቅ ሰው እንዳባት ሆኖ ሁሉንም አቅፎ መክሮ ዘክሮ ማኖርና ማስተማር ነው የሚገባው ይሄ ለሱ የምንሰጠው ምክር ነው በቤተሰብ መካከል የሚፈጠርን ቅራኔ ማስፋት ሳይሆን ማጥበብ ነው ተገቢ የሚሆነው የሄደ ሄዷል አይመለስም አላህ ይማረው ነው የሚባለው ሁላችንም ወደዛው ነው ምን ሄደው ያሉትን ደግሞ ማፈራረቅና ማጋጨት ተገቢ አይደለም ብልህነትም አይደለምና እንደው ቢያስቡበት መልካም ነው እንላለን እናንተም ብትሆኑ ደግሞ በበኩላችሁ በሱ ልቦና ውስጥ የተፈጠረ በሽታ ካለ ያንን ለማስወገድ በበኩላችሁ የምትችሉትን ጥረት አድርጉ በማነጋገርም ሆነ በሌላ ሰው አማካኝነት በመወያየትም ሆነ ሐዘኑን ደሞ ለቅሶውን በመድረስም ሆነ ሌሎች ችግሮችም ካሉት ችግሮችን ለማቃለል እገዛ በማድረግ የልጅነትና የዝምድና ሐቃችሁን ተወጡ አላህ ያበጅላችሁ ነው ምንለው ጀነት በእናትና በአባት ስር ነው የሚገኘው በርግጥ ይሄ ሐዲስ አይደለም الجنة تحت أقدام الأمهات የሚለው ግን በእናትና በአባት እንክብካቤ ጀነት የሚገኝ መሆኑ ምንም ሸክ የለውም በበርካታ አያዎችና ሐዲሶች ላይ ምን ያህል ዋጅብ እንደሆኑና የነሱ ኺድማ ምን ያህል ክብደት እንዳለው ማግኘት እንችላለን መጀመሪያ ሳታስፈቅዱ መውጣት ተገቢ አልነበረም ወላጆቻችሁን ማስፈቀድ ይቅርታ መጠየቅ በየጊዜው ለመዘየር መሞከር ያ ቢቀር በስልክ ማነጋገር ይቅርታ መጠየቅ ተገቢ ነው ከነሱ በላይ እኛ ላይ መብት ያለው ማንም የለም ከረበል ዓለሚን ቀጥሎ ወላጆች ናቸው እኛ ላይ መብት ያላቸውና የነሱን መብት መወጣት ትእዛዛቸውን ማክበር በተቻለን መጠን በሐሳባችንም በገንዘባችንም በሞራልም ከነሱ ጋር መሆን ነው የሚጠበቅብን ይሄንን ካደረግንና ምንችለው ይሄ ሆኖ በቀሪው ደግሞ አፉ በሉን ብለን ጠይቀናቸው አፉ ብለናል ካሉ ኢንሻአላህ አላህም አፉ ይለናል እንዲህ መጨነቅህ ማሰብህ ትልቅ ነገር ነው ብዙ ሰዎች ስንት ጥፋት ያጠፉ ወንጀላቸው ያልከበዳቸው አሉ ይሄ መልካም ነገር ነው ቀጣውን ጥያቄ ይሄን ከመመለስ በፊት ይሄን ስልክ ቀበላለሁ السلام عليكم ورحمة الله هلو ድምጽ በደንብ አይሰማም ለው ሰላም አለይኩም እየተሰማ ስላልሆነ እቀጥላለሁ ሌላው ወንድም ያለው ባለቤት ነበረችኝ ዲኑን በአግባቡ ሳላውቅ በፊት በድላት ነበር በደል አድርሼባታለሁ አሁን ግን አፉ በይኝ ብያታለሁኝና አፍ ብላኛለች በዙሁ አላህ ይምረኝ ሆኖ ይብሏል መልካም ነገር አድርገሃል አፍ በይኝ ማለትህ አሎ ሰላም አለይኩም مرحبا وعليكم السلام ورحمة الله أبيت وعليكم السلام ورحمة الله ايش تيجي كيتنا عمره يا درقشو كيت تنستشنو ولا ملش إحرام يتنا يا درقشو ماشي خير إن شاء الله مالسن ستعلن ألو السلام عليكم ألو عبيد عليكم السلام ورحمة الله أبو مريم كإثيوبيا አልሰማሁም ጥያቄውን ድገመው ስለ አብዱሃ ሰላት አብዱሃ ሰላት ማርሐባ አሰጋገዱ ምንድነው ነው አሰጋገዱ ፈስሉ መልካም ኢንሻአላህ ወልሰታለ ጀዛከላሁ ኸይራ እሺ ባለቤቴን በድያት ነበረ በኋላ ግን ይቅርበኝ ብያታለሁ አፉ ብላኛለች አላህ ይምረኛል ወይ ብሏል የሚጠበቅብህ ይሄ ነው ጊዜው ሳያልፍና አላህ በሞት ሳያለያያችሁ አፉ በይኝ ብለህ መጠየቅህ መልካም ነው ብዙዎቹ እየተዘለሙ አንገታቸውን ደፍተው አላህ ፊት አገኘዋለሁ ብለው ዝም ብለው የሚኖሩ ይኖራሉ
ነገ ደግሞ አላህ ፊት ማትቋቋመው የሆነ ቅጣት ሊገጥምህ ይችል ነበር አሁን ከወዲሁ ይቅርታ መጠየቅህ መልካም ነው በአካል ላይ የደረሰ በደል ካለ አፉ በመጠየቅ የገንዘብ በደል ከሆነ ገንዘቡን በመተካት በመካስ ወይም አፉ ካለችህ በአጠቃላይ ምንም ችግር የለውም አላህ Subhanahu Wa Ta'ala የበለጠ አፉ ይልሃል እሷን ብቻ ሳይሆን የበደልካቸው ሌሎችም ካሉ ጊዜ ሳያልፍህ ጊዜ ይቅርታ መጠየቅና መስማማት የተሻለ ይሆናል ነገ የውመል ቂያማ አላህ ፊት ተከሳሽ ሆኖ ከመቅረብ ዛሬውኑ የራስን ጥፋት አምኖ ነገ ሊከስህ ከሚችል ሰው ጋራ ይቅርታ ተባብሎ ታርቆ መኖር የተሻለ መልካም ነገር ነው ማለት ነው አላህ አፉ ይበለን አላህ አፉ ይበለን ሌላው እህታችን ዑምራ አድርጌ ነበር ብላለች ዑምራ አድርጋ ሚቃትን ካላለፈች ሌላ ሙሐረማት الإحرام ካልሰራች ጾም አያስፈልጋትም ወይም ደግሞ እርድም አያስፈልጋትም ዑምራዋም ችግር የለውም ማለት ነው የضحዋ ሰላት አሰጋገድና ብዛቱ ፈضሉ ምን እንደሆነ ማወቅ ነው የፈለገው ይመስለኛል ወንድማችን ضحዋ ከሚሰገዱ ሱናዎች መሐከል አንዱ ነው ነብዩ ሰለላሁ ዐለይሂ ወሰለም ለአቡ ሁረይራና ለአቡ ዘር الغفاري አደራ ብለው የተናገሯቸው ሰላቶች መሐከል አንዱ ይሄ ነው ይሄ ትንሽ ማብራሪያ ስለሚያስፈልገው ከአፍታ ቆይታ በኋላ ተጨማሪ ማብራሪያ እንሰጥበታለን ከኛው ጋር ቆዩ በርካታ ቁጥር ያለው ተመልካች ለ24 ሰዓት ይከታተለዋል አፍሪካ ቲቪ በዚህ በአጭር ጊዜ ውስጥ በርካታ ተመልካቾችን ባፈራው የቴሌቪዥን ቻናል ምርትና አገልግሎቱን በማስተዋወቅ የገበያ አድማሱን እንዲያሰፉ ተጋብዘዋል እንደ ፍላጎቱ የቀጥታ ስርጭት ባላቸው ተመራጭ ፕሮግራሞቻችን ባልፈታዋና በወጣቶች መድረክ እንደዚሁም ሳምንታዊና ተወዳጅ በሆኑ መደበኛ ፕሮግራሞቻችን በበረካ የእሁድ መዝናኛ በውይይት መድረክና በጥያቄና መልስ ፕሮግራሞቻችን በቀጥታ ከደንበኛው ጋር እንዲገናኙ በርካታ አማራጮችን አዘጋጅተናል በዚህ አጋጣሚ የሀገራችንን ታላላቅ ዓሊሞችና እድሜ ጠገብ የሆኑ እስላማዊ ቅርሶችን ታሪክ በስፋት ያካተተ ዶክመንተሪ ፊልም በማጠናቀቅ ላይ መሆናችንን እየገለጽ ይህንን ታሪካዊ ዝግጅት ስፖንሰር በማድረግና ምርቶንና አገልግሎቶን በማስተዋወቅ ተጠቃሚ እንዲሆኑ እንጋብዛለን አፍሪካ ቲቪ በረካ የመዝናኛ ፕሮግራምን እሁድና ሐሙስ በእነዚህ ሰዓታት ይከታተሉ وتلقى المثوبة والمغفرة بسم الله الرحمن الرحيم الحمد لله والصلاة والسلام على سيدنا محمد وعلى آله وصحبه وموالاه ወንድማችን የጠየቀው ጥያቄ ضحዋ ምንድነው ብሏል ثبت في صحيح البخاري ومسلم عن أبي هريرة رضي الله عنه عن النبي صلى الله عليه وسلم قال أبو هريرة يقول أوصاني خليلي رسول الله صلى الله عليه وسلم بثلاثة نوم على وتر وصيام 3 أيام من كل شهر وركعتين من الضحى ነብዩ ሰለላሁ ዐለይሂ ወሰለም ሶስት ነገር አደራ ብለውኛል ውትር ሳትሰግድ እንዳትተኛ ብለውኛል አንዱ ይሄ ነው ሁለተኛው ደግሞ ከየወሩ ቢያንስ 3 ቀን መጾም አለብህ ብለውኛል 3 ቀን መጾም አለብህ ብለውኛል ሶስተኛው በضحዋ ሰዓት ላይ 2 ረካዓ እንዳትተው ብለውኛል እስከማገኛቸው ድረስ አልተውም ይል ነበር አቡ ሁረይራ وروي مثله عن أبي ذر الغفاري رضي الله عنه ሌላው ነብዩ ሰለላሁ ዐለይሂ ወሰለም መካን የከፈቱ ጊዜ صلى 8 ركعات ይላል ይሄም በቡኻሪ በሙስሊም በሌሎችም ያለ ነው 4 ረካዓ ይሰግዱ እንደነበረ ደግሞ በአኢሻ ሐዲስ ተገኝቷል ስለዚህ ضحዋ መስገድ ትልቅ ፈضል ያለውና ሱና ነው በተለይ ደግሞ ضحوة الصغرى የምትባላለች ወዳው ፀሐይ ከፍ እንዳለች አንድ ሰው መስጂድ ሄዶ ሱብሂ ሰግዶ ከሱብሂ በኋላ እዛው ቁጭ ብሎ ዚክር ሲያደርግ ቆይቶ ከዛ በኋላ ፀሐይ ከፍ ስትል 2 ረካዓ የሰገደ እንደሆነ كتبت له أجر حجة وعمرة تامة ብለዋል
የዑምራና የሐጅ አጅር ይጻፍለታል አሉ ተመልከት በዚህ ቆይታ ማለት ነው ሙሉ ዑምራና ሐጅ ብሎ 3 ጊዜ አጠናክረውታል الحديث صححه الألباني في صحيح الجامع الصغير እና በዚህ ደረጃ ያለ ፈضል ነው ያለው ضحዋ መስገድ በጣም አስፈላጊና አንገብጋቢ የሆነ ነገር ነው ሌላ አንድ ጥያቄ እዚህ ደርሷል አባቷ ሙስሊም አይደለም ወንድሟ ሙስሊም ነበረ ግን 1000 ብር ካልተከፈለኝ አላስርም ብሎ ኒካህ ላይ አቸግሯል ብላለች ይሄ የሙስሊም ስራ አይደለም እየሰራ ያለው ይሄ ሽፍትነት ስራ ነው ቤተሰብ አስፈላጊ ነው የተባለው ለባለ ትዳሮች ትዳር እገዛ እንዲሰጡ እንጂ እክል እንዲፈጥሩ አይደለም ወንድም ለራሱ ነው መስጠት ያለበት የሚገባው ለሷ ለሴት ልጅ ጋብቻ ስትመሰርት የሚያስደስታት ነገር መስጠት የወንድምነትን ኃላፊነት መወጣት ሲገባው ገንዘብ ካልተከፈለኝ ኒካህ አላስርም ማለት ይሄ መብቱ አይደለም በዚህ መልኩ 1000 ብር የሚወስድ ከሆነም حرام ብር ነው የሚወስደው ሱህቱን ይሄ ዘረፋ ነው የሚባለው ማለት ነው እሱ ቢስላለ ብቻ ኒካሁ ይከለከላል ማለት አይደለም ወደ ቃዲ መሄድ አሁንም ይቻላል ይሄ ትልቅ ደንቀራ እየፈጠረ ስለሆነ ጉቦ እየፈለገ ስለሆነ ማለት ነው ቤተሰብ እንዲያግዝ እንጂ እንቅፋት እንዲፈጥር ሸሪዓው መብት አልሰጠውም እንኳን ይሄ ቀርቶ ወላጆች ራሳውን በባህል ለወላጅ የሚሰጥ ስጦታ አለ ይሄን ካላመጣችሁ እየተባለ ለሙሽራው ቤተሰቦች የሚተላለፍ ትእዛዝ አለ ይሄ መቅረት ያለበት ነገር ነው ምክንያቱም ሸሪዓው በዚያ ሰው ላይ ዋጅብ ያደረገው ለሚስቱ መህር መክፈልም ብቻ ነው ለሚስቱ መህር ሲከፍል ደግሞ በስምምነታቸው መሰረት ነው ካለው በኩንታል ወርቅ ይስጣት ከሌለው ደግሞ በተገኘው ነገር ኒካህ ማሰር ይችላሉ የሁለቱ ስምምነት እስካለ ድረስ ቤተሰብ ለዚህ ነገር ስኬት እርዳታ ማድረግ እንጂ ለራሱ እንደመጠቀሚያ አድርጎ ልጆችን የገንዘብ ዋጋ መቀበያ ማድረግ ሸሪዓችን የማይቀበለው ነገር መሆኑን ሊያውቁት ይገባል አሎ ሰላም አለይኩም عليكم السلام ورحمة الله ماشي ወርቅ ነበረኝ ከ85 ግራም በላይ ነበር እና ቅድም በሰጡት ሰምቼ ነበር ያኔ አስከሉ በሰጡ በታሰሩ ማለት ነው እኔ ግን ሌላ ሰምቼ ስለነበር የምታጌጥበት ከሆነ አያስፈልገውም ተካተል ስለነበር ለብዙ ዓመታት አልሰጠውም እና ምን ማድረግ ይሻላል ካሁን ጀምሮ ብትሰጪ መልካም ነው እስከዛሬ እንግዲህ ዑለማ ጠይቀሽ ነው ያልሰጠሽው ካሁን ጀምሮ ብታወጪ መልካም ነው ባጭሩ الله يبارك فيك እሺ الو السلام عليكم لو ተቋርጧል عليكم السلام ورحمة الله سعادة كسعودي عربية كتي ተቋርጧል ይመስላል እዚህ እንግዲህ ሌላ የደረሰኝ ጥያቄ ምንድነው ልጅቷ አባቷ ወኪል እንዲያደርገኝ እሷ ወደሱ ደውላ ማገናኘት ትችላለች ወይ ነው የሚለው አንድ ለምሳሌ ልጅቱ ሌላ ሀገር ትሆንና እዚህ ሀገር ማግባት ትፈልጋለች አባት ሲጠየቅ ወኪል ለመወከል እሷ ብታገናኝ ይቻላል ምንም ችግር የለውም በትክክል እሳቸው ውክልናውን እስከሰጡህ ድረስ በስልክም ይስጡህ በቃል ችግር የለውም ኒካሁ ይቻላል ማለት ነው አሎ ሰላም አለይኩም ሰላም አለይኩም صفيا كسعودي عربية እየተሰማ አይደለም የውክልና ጉዳይ ያው በተደጋጋሚ እየተጠየቀ ያለ ነገር ነው ውክልና በጽሁፍም ይሁን በቃልም ይሁን የሰውየው ድምጽ መሆኑ በትክክል ከተረጋገጠ በስልክም ይሁን በቪዲዮም ይሁን በማንኛውም መልኩ ምንም ችግር የለውም የወላጅ አስፈላጊነት ኒካህ ላይ ለምን እንደሆነ በትክክል ልንረዳው ይገባል ሴቶች ብዙ ጊዜ ሊጠቁ ይችላሉ ትዳር ከመሰረቱ በኋላም ቢሆን ወንዶች አና ያሳድራሉ ያንን ለማገዝ ነው የተፈለገው ማለት ነው አሎ ሰላም አለይኩም አሎ ሰላም አለይኩም አለይኩም ሰላም ወራህመቱላህ ቴሌቪዥኑን ቀንስ ቴሌቪዥኑን ቀንሰው ናጂ ከሱዳ እሺ ጥያቄ አለኝ እሺ ሰላት ላይ ማለት ነው
በጣም እኔ ነስር ይመጣብኛል። ሰላት ቁም እያለሁ በካፍንጫዬ ለምናምን ነስር ይመጣብኛል። ይሄ እንዴት ነው? ሰላቴን ያበላሽብኛል ወይ? ጥሩ መልካም ኢንሻአላህ መልስ እንሰጣለን። አሎ ሰላም አለይኩም። ድምፅ ትንሽ ጨመር ያርጉ። አሎ አለይኩም ሰላም ወራህመቱላህ። ጥያቄ ነበረኝ። እሺ ማለት አንድ ሰው በመጥፎ አሜን ማለት ነው በጥሩ የሚያዝና በመጥፎ የሚያዝ ነፍስ ያለ ይባላል። እና ያው በመጥፎ ነገር የሚያዘው ውስጡ ማለት ነው ሳይፈልገው ሰውየው ውስጡ በመጥፎ በሚወሰው ነገር ይያዛል ወይ አላህ ይጠይቃል ወይ? በስ ሰራው ያን ያዘዘውን ወይስ ሐሳብ ብቻ ነው? አይሰራው ሳይፈልገው ይቀበል። እሺ ጥሩ شكرا. الو السلام عليكم. وعليكم السلام ورحمة الله. مرحبا. الحمد لله. ايش يطيق امام؟ كذا ماشي. ቀዷ አላወጣችም? 6 ዓመት ነው። እሺ መልካም ኢንሻአላህ። እሺ ኢንሻአላህ መልስ ተው። شكرا لك. الو السلام عليكم. وعليكم السلام. እሺ وعليكم السلام يا شيخ وياك نبارك. እሺ ጠይቂ። አንድ ሴት የወር አበባ በምትሆንበት ሰዓት የለበሰችው ልብስ በዛ ልብስ መስገድ ትችላለች? ደም ባይነካ እንኳን የለበሰችው ልብስ ምን አልሽኝ? ለምሳሌ የወር አበባ ሆና ሀጃብ ድረስ በሀጃብ ሶላት መስገድ ትችላለች? አትችልም? ከወር አበባው ስትጸዳ ማለት ነው ማለት ነው። እሺ شكرا يا شيخ. الله يبارك فيك. الو السلام عليكم. وعليكم السلام. مرحبا. صوت يجري مدايق نظر. እሺ ጠይቁ። نظر عندك على مشهد قد قدمي يقبلاሉ። እሺ እዛ ወዲያ ቀድ ከመቀበሌ ከተቀበልኩ በኋላ እቃው ይበቃል መስማማ ይቀርና ያን ቀድ የከፈለው ዋናው የከፈለበት እንትን ለማለት ነው። በቃ እቃውን ለመሸጥ ነው። ድንገት እቃው ይፋረሳል ከሚሸጥ ማለት ነው። እቃው ሳይኖርህ ነው ቀብድ የተቀበልከው? ተቋርጧል። ጥያቄው ጎደሎ ነው ማለት ነው። እሺ ነስር በሰላት ውስጥ የመጣ እንደሆነ ሰላቴ ይበላሻል ወይ ብሎ ጠይቋል ወንድማችን። በሰላት ውስጥ የሚመጣ ነስር ያው ሰላት ውስጥም ሆነ ከሰላት ውጪ ነስር ነጃሳ ነው፣ ደም ነውና እንደ الجمهور ነጃሳ ነው። ደም ነጃሳ መሆኑ የተረጋገጠ ስለሆነ ሰላት ውስጥ ከመጣ ሰላቱ ይበላሻል፣ ውዱ ግን አይበላሽም። ስለዚህ ከሰላቱ አቋርጦ ሄዶ ደሙ የቆመ ጊዜ ደሙን ከላው ላይ አጥቦ ሰላቱን መቀጠል ይችላል። ደሙ እየፈሰሰ ግን ሰላቱ የተቋረጠ ነው ማለት ነው። እህታችን የጠየቀችው በመጥፎ የምታዝ ነፍስ የሚለው ያስጠይቀዋል ወይ ብላለች። ኸዋጢረ ነፍስ ከሆነ ዝም ብሎ ነፍስያ ውስጥ የሚመላለስ ውሳኔ ደረጃ ያልደረሰ ሐሳብ ሸይጣን የሚያመጣቸው ሐሳቦች አሉ። እንደዛ ከሆነ አይጠየቅም። ነብዩ ሰለላሁ ዐለይሂ ወሰለም ብለውናል። ምንድነው ያሉት? ان الله تجاوز عن امتي عما حدثت به انفسها የኔ ኡማ ነፍስያው የምታወራቸውን አላህ አልፏቸዋል ብለዋል። في صحيح مسلم
ባለ ሐዲስ መሰረት ደግሞ ሰሃቦች ነብያችንን ሰለላሁ ዐለይሂ ወሰለም አንዳንድ ጊዜ የሆነ ሐሳብ ይመጣብናል የሚመጣውን ሐሳብ ግን እንደው ባንደበታችን ከመናገር ይልቅ ገደል መግባት ይቀለናል ከክብደቱ የተነሳ ብለው ነገሯቸው እንዲህ አይነት ሐሳብ ያመጣው እኮ ሸይጣን ተስፋ ቆርጦ ነው እናንተን ወደ ኩፍር ለመውሰድ ስላልቻለ ቢያንስ በሐሳብ እንኳን ብጅታ ለፍጠርባቸው ብሎ ነው ذاك صريح الايمان ይሄማ ግልጽ የሙእሚንነት ምልክት ነው ጦርነት ውስጥ ገብታችኋል ማለት ነው ከሱ ጋር ብለዋል በሌላ ሪዋያ እዚያው ሙስሊም ላይ ذاك صريح الايمان ብለው ሌላው ሪዋያ ላይ ምን ይላሉ الحمد لله الذي رد كيده الى الوسوسه የሸይጣንን ተንኮል ወደ ወስዋስ የመለሰ ጌታ ምስጋና ይግባው ብለዋል ባይሆን እንደዚህ አይነቱ ሐሳብ በሚመጣ ጊዜ አብሮ አለመሄድ ነው استرسال አለማድረግ ኻጢሩ ሲመጣ ለማቋረጥ መሞከር ወደ ሌላ ሐሳብ ለመግባት መሞከርና ዱዓ ማድረግ አዑዙ ቢላሂ ሚነ ሸይጣን الرجيم ማለት فليستعذ بالله የሚሉም ሪዋያዎች አሉ አላህ ጠብቀኝ ብሎ ወደ አላህ መሸሽ ነው ኢንሻአላህ አይጎዳም ይሄ ኸዋጢር ነፍስ ውሳኔ ደረጃ እስካልደረሰ ድረስ ውስጥ ለውስጥ የሚመጡ መቆሚያ የሌላቸው ሐሳቦች አያስጠይቁም ማለት ነው ረመዳን ውስጥ ወልዳ ነበር እህቴ 15 ቀን ያህል ቀዳ አላወጣችም ከዛ በኋላም ደግሞ ይሄው 6 አመት ደርሷል እንዴት ነው ማድረግ ያለባት ብሎ ጠይቋል ወንድማችን ቀዳ ማውጣቱ የማይቀር ነገር ነው በሙሉ ጤንነት እስካለች ድረስ ወይም ደግሞ የያዛት በሽታ የሚለቃት ከሆነ አንዳንዴ ማይለቅ የሆነና እድሜ ልክ የሆነ ጣምራ በሽታ ይኖራል ከዚያ የራቀ ከሆነ ቀዳ ማውጣት የማይቀር ነገር ነው فمن كان منكم مريضا او على سفر فعده من ايام اخرى ነው ያለው በሽተኛ የሆነ ሰው من كان مريضا او على سفر فعده من ايام اخرى ሌላ ቀን ቆጥሮ መጾም አለበት ነው ይሄ በእንዲህ እንዳለ የዛን ያፈጠረችበትን አመት ካሳለፈችና ሌላ ረመዳን ከመጣ ቀዳ ስታወጣ ከፋራም ጭምር ነው የምታወጣው የሚሉ ዑለማዎች አሉ ከፋራው ምንድነው በአንድ ቀን አንድ ምስኪን ማብላት ነው 6 አመት ከሆነ በየቀኑ 6 ምስኪን ማብላት ይኖርባታል ማለት ነው ይሄ ከቻለች ነው ካልቻለች ጾሙን ብቻ መጾም ኢንሻአላህ ይበቃታል ዩጅዚኡሃ እንላለን የወር አበባ ሁና የለበሰችውን ልብስ ከወር አበባው ስትጸዳ እሱን ለብሳ መስገድ ትችላለች ወይ ብላ ጠይቃለች የወር አበባ በሆነችበት ጊዜ ደም ነክቶት ከሆነ ያለብሳ መስገድ አትችልም ካላጠበች በስተቀር ማለት ነው እሱንም አጥባ መስገድ ትችላለች ነጃሳ ካልነካው በወር አበባነት ጊዜዋ ስለለበሰችው ብቻ ነጃሳ አይሆንም የወር አበባ ያለባት ሴት እኮ ራሷ ነጃሳ አይደለችም ደሙ ነው ነጃሳው እንጂ ስለዚህ ነጃሳውን ከላዋ ላይ አስወግዳ ያንን ልብስ ለብሳ መስገድ ትችላለች ለወር አበባ የሚለበስ ለብቻው ልብስ ግዙ የሚል ህግ የለንም ማለት ነው ቀብድ ይቀበላለሁ ብሎ የጠየቀው ወንድማችን ከአዲስ አበባ ደውሎ ነበረ ተቋርጦበታል ባልገዛውና እጁ ባልገባ እቃ ወይም ባልተመረተ እቃ ቀብድ መቀበል ክልክል ነው በይዑ ማለይሰ عندك የተከለከለ ነው ማለት ነው መሸጥ ራሱ ውሉ ውስጥ መግባቱ ክልክል ነው እቃው ካለ ግን መቀበል ትችላለህ ሲፈርስ ደግሞ መመለስ ነው ማለት ነው እቃው ሳካ ኑሮት ወይም ዋጋው ተስማሚ አልሆን ብሎ ከሆነ ይሄ ፈስኽ ነው ሁለታችሁ ተስማምታችሁ የምታደርጉት ነገር ነው ገዥና ሻጪ ከሁለታችሁ አንዱ ሲነድም ቆጭቶኛል ያ ገበያ ጎርቶኛልና እባክህ አፍርስልኝ ብሎ የጠየቀ እንደሆነ እሺ ብሎ ካፈረሰለት አጅር ያገኛል ሁሉ ተብሏል ነብዩ ሰለላሁ ዐለይሂ ወሰለም ኢቃለተ العثرات ثواب እንዳለው ኢቃለተ ሙሽተሪ ገዥን ሰው ሽያጩን ማፍረስ ثواب እንዳለው ተናግረዋል ይሄንን እንዲህ ማድረግ ትችላለህ ማለት ነው በርካታ ጥያቄዎቻችሁ በአየር ላይ እኛ ዘንድ ሳይደርሱ ስልክ እየተቋረጠ ቀርተዋል ይሄ የቴክኒክ ችግር ነው በዚህ አጋጣሚ የተቋረጠባችሁ ወንድሞች ድጋሜ ደውላችሁ ለመጠየቅ ሞክሩ ኢንሻአላህ በቀረ ሰዓታችን እንመልሳለን የዛሬው ሰዓታችን በርግጥ እየተጠናቀቀ ይመስላል ለቀሪ ጥያቄው ማን ነው ላልደረሰው ጥያቄዎች ማለት ነው አሁን ለተቋረጡትም ሆኖ ሌሎች ጥያቄዎቻችሁ ኢንሻአላህ
ለቀጣዩ ፕሮግራም አላህ በሰላም ያገናኘን የዛሬውን እዚህ ላይ እንቋጨዋለን ከኛ ጋራ በመጠየቅና በመከታተል የቆያችሁ ወገኖችና ወንድሞቻችን ሐሳብም የሰጣችሁን ዱዓም ያደረጋችሁልን ወንድሞች ሁሉ አላህ ይወደዳችሁ አላህ ይወደደን የጀነት ይበላችሁ የጀነት ይበለን እያልኩኝ እዚህም ከኔ ጋራ ፕሮግራሙ ባማረና በተዋበ ሁኔታ ለእናንተ እንዲቀርብ ጥረት እያደረጉ ያሉ ባለሙያዎችን الله كفي على عندي كفلات لمن الله ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار اللهم آت نفوسنا تقواها وزكها وأنت خير من زكاها وأنت وليها ومولاها اللهم علمنا من دينك ما جهلنا وذكرنا منه ما نسينا وارزقنا تلاوة كتابك آناء الليل وآناء النهار إنك على ما تشاء قدير وبالإجابة جدير وآخر دعوانا الحمد لله رب العالمين والسلام عليكم ورحمة الله وبركاته فشهدك ما أعطره تغنى فشهدك ما أبهره وغرد فشهدك ما أعطره ورتل لترقى جنان النعيم وتلقى المثوبة والمغفرة موسى عليه السلام أصلا ما غضب لنفسه ولذلك